ምን አይነት ፊሊንግ ነው ተሰማሽ? ዛሬ ይለያል። በቃ እንጃ እስኪጨርስ ነበር የቸኮልኩት መጨረሻ ወራት ሰዓት ያው ኦሬዲ 2 ወር ምናምን አካባቢ አንብበናል ከተሰጠን ጊዜ ማንጻር ዛሬ ቀኑ ይለያል። በእውነት እግዚአብሔር ይመስገን። የገጠመሽ ነገር አለ በጣም ፈኒ ሆነ? ያው ሜዲሲን ከገባው በኋላ ያው ብዙ ነገር ይገጥማል። ግን አሁን በጣም ያስቃል ብዬ ገመትኩት አሁን ኦራል ላይ ከገጠመን ነው። ከዛ ሰውየው ፋርማ ነበር ፋርማ ጠየቀኝ። ማሌሪያ ላይፍ ሳይክሉን ጠየቀኝ። አሁን ሜዲሲን ላይ ድሮ ብዙ ስም አለው በጣም ደስ ይላል ያበላል ምናምን ነው የሚባለው። አሁን ግን ቲክቶክ ላይ የሆነ ሶሻል ሚዲያ ላይ የምንሰማው ነገር በጣም ተስፋ የሚያስቆርጥ ነገር ነው። ይሄኛውን ስሰሚ ምን አይነት ስሜት ነው ተሰማሽ? ያው ኮርስ እንደማንኛውም ሰው ይሄንን ነገር ሲሰማ ምክንያቱም ልፋቴና ውጤቴ አይገናኝም ነገር ለምንድን ነው የምለፋው ምናምን ነገር ዛሬ በሾርት ከት ከዚህ የተሻለ ቦታ ደርሳለሁ ምናምን የሚል ፊሊንግ ተሰምቶኝ ያውቃል። እና እንደምታዩ ዛሬ የተለየ ቀን ነው። ደስ ያለን ፏ ያለን ሴሌብሬት እያደረግን ነው። ቀኑም ደስ ይላል እና መጀመሪያ ከስምሽ ብንነሳ ደስ ይለኛል። ስምሽ ማን እንበል? እሺ ቃል ኪዳን እባላለሁ። ያው ፒሲቱ ተማሪ ነኝ። ፒሲቱ ተማሪ ማለት ነው። ሜዲሲን ተማሪ ነች። እና ቃሊ ሜድ ጆይን ካረክሽው ወዲህ የገጠመሽ ነገር አሁን ለምሳሌ ሜዲሲን ብዙ ጊዜ ከባድ ነው ይባላል። እስካሁን ድረስ የገጠመሽ ነገር አሁን ለምሳሌ ሜድ ጆይን ካረክሽ ወዲህ ያለው እንዴት ነው? አሁን ለምሳሌ ኤክስፔክት አድርጌሽ የገባሽውና ከገባሽ በኋላ ያየሽው ላይፍ ምን ይመስላል የሚለው ላይ ትንሽ እኔ ነገር ብትልን። ኦኬ እኔ ኖርማሊ ሜዲሲን ስገባ እኔ ዴንታል ተማሪ ነኝ። እኔ ኤክስፔክት አድርጌ ገባሁት ያው እንደ ሜዲሲን አይሆንም ኦልሬዲ ሎዱ ምናምን ይቀንሳል ምናምን ብዬ ነበር የገባሁት። ሪያሊቲ እንደዛ አይደለም። በጣም ሎድ ይበዛል። ስፔሻሊ አሁን የኳሊቲ ታይም ነበርና ከዛ ላይ ኦራልም ነበረብን ትንሽ ሎድ ይበዛል። ያው ለራሳችሁ ጊዜ አይኖራችሁ ምናምን ነገር ያው ግን አንዴ እስከገባችሁበት ድረስ ትወጡታላችሁ። አይ ውጭ ናችሁ እንደምታዩት አይደለም ማለት ነው። እስካሁን ድረስ ሜድ ጆይን ካረኩ ብዙ ቪዲዮዎች ሰርቻለሁ። በተለይ ሜድ ጆርኒ ላይ ያለው ላይፍ ላይ ብዙ ቪዲዮዎች ሰርቻለሁ። እንዲሁም ደግሞ የሚያስተምራችሁ የሚያስቃችሁ ብዙ ኢንተርቴን የሚያረጋችሁ ቪዲዮዎችም ሰርቻለሁ ማለት ነው። ሌሎች ዲፓርትመንቶች ላይም ሰርቻለሁ። እንደ ዲፓርትመንት መምረጥ እንዳለብን ምን ማድረግ እንዳለብን ብዙ ቪዲዮዎች ሰርቻለሁ ማለት ነው። ይሄኛውን የሚመስሉ ሌሎች ቪዲዮዎች ለማግኘት ዳይሬክትሊ ዩቲዩብ ላይ ትገባላችሁ። ዩቲዩብ ላይ ከገባችሁ በኋላ ሞኢቲዩብ ብላችሁ ትጽፋላችሁ። ሞኢቲዩብ ብላችሁ ከጻፋችሁ በኋላ ዳይሬክትሊ ይሄኛውን ያመጣል። እዛ ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ በጎን በኩል የሚገኘው ፕሌሊስት የሚለው ላይ ክሊክ ታረጋላችሁ ማለት ነው። ክሊክ ካረጋችሁ በኋላ እንደሚታዩት ሜድ ጆርኒ ላይፍ የሚለው ይሄ ፕሌሊስት ላይ ክሊክ ስታረጉ ይሄኛውን የሚመስሉ ብዙ ቪዲዮዎች ታገኛላችሁ ማለት ነው። የምሬን ነው የምላችሁ። ከዚህ ቪዲዮ ብዙ ነገር ትማራላችሁ። እንደዚህ ያደርጋችሁ ዳይሬክትሊ ከኔ ዩቲዩብ ይሄኛውን የሚመስሉ ሌሎች ቪዲዮዎች ማግኘት ትችላላችሁ። በተለይ ለቻናሌ አዲስ ከሆናችሁ ደግሞ ይባካችሁ ቪዲዮን ላይክ ሰብስክራይብ በማድረግ አበረታቱኝ። ምክንያቱም እናንተ አንድ ሴኮንድ ተጠቀማችሁ ቪዲዮን ላይክ ሰብስክራይብ ስታደርጉ ለኔ በጣም ብዙ ሞራል ይሰጠኛል። እንዲሁም ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርጋል። ስለዚህ ቪዲዮ ላይክ ሰብስክራይብ በማድረግ ይጠቅማል ብላችሁ ለምታስቡ ሰው ደግሞ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ቴንክ ዩ Sarkap, whatever. Oh! Yeah, that's exactly what I'm telling you. ሜዲሲን መግባት በጣም ከባድ ነው። ጊዜን ይበላል። ላይፉ ደባሪ ነው ብሎ ነው የሚገልጹት። ኦሊ ሃርድ ወርኪንግ ደስ የሚል ነገር ነው። ሃርድ ወርክ ታደርጋላችሁ። ጊዜያችሁን በአግባቡ መጠቀም ነው። ያው ዲሲፕሊን ነው የምትሆኑት። ኖርማል ነው። ኦኬ ሜዲሲን ከገባሽ በኋላ ማለት ነው የገጠመሽ ነገር አለ ፈኒ የሆነ? አሁን ለምሳሌ ከፍሬሽ እስካሁን ድረስ ረጅም አመት ነው ኦልሞስት 5 አመት ነው ከኛ ጋር የመጡ ተመርቆ ወጥተዋል።
የገጠመሽ ነገር አለ በጣም ፈኒ የሆነ? ያው ሜዲሲን ከገባው በኋላ ያው ብዙ ነገር ይገጥማል። ግን አሁን በጣም ያስቃል ብዬ የገመትኩት አሁን ኦራል ላይ ከገጠመን ነው። ከዛ ሰውየው ፋርማ ነበር ነበርና ፋርማ ጠየቀኝ፣ ማሌሪያ ላይፍ ሳይክሉን ጠየቀኝ፣ ድራጎቹን ጠየቀኝ እና ከዛ በኋላ ያስክሚ ማሌሪያ ላይፍ ፈርቲላይዜሽን ማሌሪያ ውስጥ እንዳይካሄድ ምን እንሰጣታለን ምናምን ነገር አለ ለሞስኪቶዋ ማለት ነው። ኢንሴክቲሳይድ አልኩኝ፣ በጣም ብዙ ነገር ሞከርኩኝ። እሱ ሙቭ ኦን ሊያደርግ አልቻለም። እሺ ዶክተር ፋይናሊ ያው ኦሲፒ እንሰጣታለን ምናምን ነገር አሁን ለምሳሌ ሜዲሲን ውስጥ ብዙ ቴንሽን ይኖራል አይደል? ስታነቢ ፈተና ሁሌም ስላለው ከባድ ነው። አሁን ለምሳሌ በጣም የምታስታውሽው ቀን ማለት ነው ስፔሻል የሆነው አክቹአሊ ሁሉም ጊዜ ቴንሽን ይኖራል። የተለየ ቴንሽን መቼ ነው የገጠመሽ? በጣም የተሸንኩት ስቴልዘትርስ ለካሊ ነበረ። ኦኬ ካሊ ይሄኛው ማለት ነው። አዎ ይሄኛው ካሊ የሆነ ከ40 ነው ከፍተኛው ትይዛል ማለት ሲባል የዛ ሰዓት ላይ በጣም ተሽኜ ነበር። ብዙ ነገር ስለፋ ነበር። ባይ ዘ ወይ ኳሊ ማለት አሁን ኦልሞስት ሜዲሲን ተማሪ የሆኑ 4ኛ አመት ወይስ ደግሞ ወደ ፒሲ2 የሚባል ፕሪክሊኒካል ቲዩ የሚባል ለማለፍ የግድ ኳሊ ኤግዛምና ኦራል ኤግዛም አለ። እሱ ነው ማለት ነው ዛሬ የጨረስነው። በጣም ከባድ ፔስ ነው የሜድ ላይፍ ውስጥ ማለት ነው። እና እሱ ነው ማለት ነው ኳሊ የሚባል ምናልባት ግራ እንዳያገባችሁ ማለት ነው። እና አሁን ለምሳሌ መጨረሻ ላይ ዛሬ በጣም የተለየ ቀን ነው። ብዙ ነገር አሳልፈን ቴንሽን ብዙ ስቃይ ነው የነበረው። ሁሉንም አልፈን ዛሬ ቀን ምን ደርስ አልመሰለንም፣ ግን እግዚአብሔር ይመስገን ደርሰናል። ዛሬ ምን አይነት ፊሊንግ ነው ተሰማሽ? ዛሬ ይለያል። በቃ እንጃ እስኪጨርስ ነበር የቸኮልኩት የመጨረሻ ወራት ሰዓት። ያው ኦሬዲ 2 ወር ምናምን አካባቢ አንብበናል ከተሰጠን ጊዜ አንፃር። ዛሬ ቀኑ ይለያል በእውነት እግዚአብሔር ይመስገን። ያል ፊሊንግ እየተሰማኝ ነው። በጣም ደስ ይላል ማለት ነው። አሁን ለምሳሌ ሜዲሲን ጆይን ለማድረግ ብዙ ተማሪዎች ያስባሉ። በተለይ 12ኛ በቃ ጎበዝ የሆኑ ተማሪዎች ዶክተር መሆን ነው የሚፈልጉት ብዙ ጊዜ። ለነሱ ምን አይነት ምክር ነው ያለሽ? ግቡ ነው ወይስ አትግቡ ነው የምትይው? አክቹአሊ ከባድ ጥያቄ ነው። ግን እኔ ሰው ውስጥም ቢሰማ መልካም ነው ብዬ ነው የማስበው። ኦኬ ያው ፓሽኑ ካላቸው ይግቡ፣ በቃ ችግር የለም። ዴዲኬትድ ሆኖ ይማራሉ። ግን አዘርዋይስ በቤተሰብ ግፊት በሌላ ነገር ምናምን እዚህ ይከብዳል። የሆነ ቻሌንጆች ምናምን ስለሚገጥሙ ወደ ኋላ ለመመለስ ታስባለህ። ሰው ውስጥ ፓሽን ካለ ደግሞ ኖርማል ነው። ሰው ውስጣቸውን ሰምተው ኦኬ። ስለዚህ ከገባችሁ ያዋጣችኋል ፓሽን ካላችሁ ነው የምትዩ። እሺ መጨረሻ ላይ የምጠይቅሽ ነገር ማለት ነው አሁን ሜዲሲን ላይ ድሮ ብዙ ስም አለው፣ በጣም ደስ ይላል፣ ያበላል ምናምን ነው የሚባለው። አሁን ግን ቲክቶክ ላይ የሆነ ሶሻል ሚዲያ ላይ የምንሰማው ነገር በጣም ተስፋ የሚያስቆርጥ ነገር ነው። ይሄኛውን ሲሰሚ ምን አይነት ስሜት ነው ተሰማሽ? እዚህ ነገር ላይ ምንድነው ተሰማሽ? ያው ኮርስ እንደማንኛውም ሰው ይሄንን ነገር ሲሰማ ምክንያቱም ልፋቴና ውጤቴ አይገናኝም። ነገር ለምንድነው የምለፋው ምናምን ነገር ዛሬ በሾርት ከት ከዚህ የተሻለ ቦታ ደርሳለሁ ምናምን የሚል ፊሊንግ ተሰምቶኝ ያውቃል። በእርግጥ እንደዚህ አይነት ፊሊንግ ተሰምቶኝ ያውቃል። ግን ያው አንዴ ገብቼበታለሁ። ከዛ በኋላ ደግሞ ያው እንዴት መሰላችሁ የሆነ ሰዓት ላይ ሄዳችሁ ኤግዛይትድ ሆናችሁ መጀመሪያ ላይ ፋሚሊ ደስ ይለዋል ምናምን፣ እናንተ ኤግዛይትድ ናችሁ፣ አፕሪሺየት ናችሁ፣ በጣም ኤክስፔክት ያደርጋሉ እነሱ መጀመሪያ አካባቢ ጆይን እንዳደረጋችሁ ማለት ነው። ከዛ የሆነ ሰዓት ላይ ንቅት ትላላችሁ ምናምን፣ ኢንቫይሮንመንታችሁን ታያላችሁ፣ ልፋታችሁን ታያላችሁ፣ ባቶቻችሁ ይመረቃሉ ምናምን። የዛ ሰዓት ላይ በቃ ለምንድን ነው ጆይን ያደረኩት ምናምን ነገር የሚል ፊሊንግ አለ። ኖርማል ነው፣ ማንም የተማሪ ይሰማል። እና ግን ያው ወደ ኋላ ለመመለስ ብዙ ነገር ነው እንትን ያላችሁ። ስለዚህ አማራጭ የላችሁም፣ ትቀጥላላችሁ። ስገባ አስባችሁበት ግቡ። እስካሁን ድረስ አሁን ለምሳሌ ሜዲሲን ጆይን ካረግሽው ወዲህ ማለት ነው ሪግሬት ያረግሽው ቀን አለ ባልገባ ኑሮ ብለሽ ታውቃለሽ? ኦፍ ኮርስ አውቃለሁ። እንዴት መሰለህ እኔ አሁን እንደውም የኳሊ ሰዓት ሲያጨናንቁን በቃ ፎከሳችን እንዳለ ኤግዛም ላይ ለምናምን እንጂ ኖርማሊ የክላስ ሰዓት ፈተና ምናምን ያለ ሰዓት አስባለሁ። በቃ አማራጭ ምናምን ነገር አስባለሁ። በት አይኖርም። ብዙ ኦልሬዲ ብዙ መንገድ ተጉዘናል እንጂ ሳላስብ ቀርቼ አይደለም። ኦኬ ሜዲሲን ጆይን ባታረጊ ምን ነበር? ምን ዲፓርትመንት ነው ፕላን ቢሽ ምን ነበር? እኔ ሶሻል ነገር ማኔጅመንት ሶሻል። እሱ አሁን ቅር አይልሽማ? አሁን ላይ ሞይ ቅር ቢለኝም አይ ካን ጎ ባክ ሶ ደስተኛ ነኝ። እሺ ስለዚህ አሁን ሜዲሲን በቃ ደስ ብሎሻል ማለት ነው? አዎ አክሰፕት አድርጌያለሁ። እሺ ዛሬ በጣም ብዙ ነገር አውርተናል፣ ብዙ ነገር ላይ ዲስከስ አድርገናል። መጨረሻው የዛሬውን ቀን ማለት ነው
በምንድን ነው ዲስክራይብ የምታደርጊው? አሁን የዛሬ ቀን ይለያል አይደለ? ፊሊንግሽ ደስታሽን በምንድን ነው በምን ቃል ነው የምትገልጪው? እኔ እግዚአብሔር ይመስገን ይመስገን እውነት ያ ሁሉ ነገር አልፎ በጣም ብዙ ነገር ስታልፈናል ትራውማታይዝድ ሆነናልና በቃ እዚህ ቀን መድረሳችን እውነት እግዚአብሔር ይመስገን ይመስገን we did it thank you so much አመሰግናለሁ